በኢትዮጵያ ብር 21150 ብር የፈጀ እቃ ከቲሞ ላይ ከኦንላይን አዝዣለሁኝ። እነዚህን እቃዎች እንግዲህ በፎቶ ማሳያቸው ይሆናል። እቃው ሲመጣልኝ ደግሞ እያንዳንዱን ነገር አብረን ከፍተን የምናይ ይሆናል። ከነዚህ እቃዎች መካከል 2 የጆሮ ጌጥ ገዝቻለሁ። ብር ናቸው፣ የቻይና ብሮች ናቸው። 1 ግራም ናቸው። እንዲሁም ደግሞ የአንገት ብር 24 ግራም አዝዣለሁ። እንዲሁም የእጅ ብራስሌትም 24 ግራም አዝዣለሁኝ። አንዳንድ ጊዜ ግራሙ እዛ ላይ ሲጻፍና እናንተ ጋር ሲመጣላችሁ ይለያያል። ስለዚህ እቃ ሲመጣ አብረን ከፍተን እያንዳንዱን ነገር እናያለን። እንዲሁም ደግሞ 5 ሂል ጫማዎችን ትንሽ ተረከሳቸው ከፍ ያለ ጫማዎችን አዝዣለሁ። እነዚህም ፎቶ ላይ የምታዩት ማለት ነው። በተለይ ደግሞ ቀዩ በጣም ነው የሚያምረው። ሌሎችም በጣም ያምራሉ። ቀዩ ግን በጣም ውድ ነው። ከሁሉም ቀዩ በጣም ውድ ነው። እንዲሁም ደግሞ ነጠላ ጫማ እዚህ ላይ የምታዩት አንዳንድ ጊዜ ቤት ውስጥ የምታረጉት በጣም ስትሉም ከድሬያ ጋር የምታረጉት ነው። አዝዣለሁ ማለት ነው። ከዛ በመቀጠል እንግዲህ የነጭ ሽንኩርት መፍጫ 250 ሚሊ ናት። አዝዣለሁ። 1 ኤርፎን ልሞክር ብዬ ነው አዝዣለሁኝ። እንግዲህ ሌሎችም እቃዎች አሉ፣ የረሳሁት እቃዎች አብረን ሲመጣ ከፍተን እናያለን። 1 ጂንስ ጉርድ አዝዣለሁ። 1 ደግሞ ነጭ ሱሪ ጂንስም አዝዣለሁ ማለት ነው። ሌሎችም የረሳሁት እቃ ካለ እቃው ሲመጣ ከፍተን ነው የምናየው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሀናን ሚዲያ ቤተሰቦች እንዴት ናችሁ? ሀናን ነኝ። እንደዚህ አይነት ቪዲዮ እንግዲህ ሰርቼ አላቅም። በጣም ተጠፋፍተናል። ምክንያቱም እቃ አዝዤ አላቅም። ባለፈው ከቲሞ ላይ ያዘዝኩት እቃ በዚህ መልኩ ዛሬ መጥቶልኛል። 2 እሽግ ነው እየመጣልኝ። አንደኛው ልጆች ሲቀበሉ ተከፍቶ ነው። በኋላ እንግዲህ ከፍተን ሁሉንም አብረን የምናይ ይሆናል። እኔ በዚህ መልኩ ገልብጬ ነው፣ ምክንያቱም በዛኛ በኩል አድራሻ ምናምን ስላለበት ለዛ ነው የገለበጥኩት። 21150 ብር ፈጀ እቃ ከፍተን የምናይ ይሆናል። ሀናን ነኝ። ሀናን ሚዲያን ሰብስክራይብ፣ ላይክ እና ሼር እንድታደርጉልኝ በትህትና ጋብዛችኋለሁኝ። እስከ ቪዲዮ ፍጻሜ ድረስ እቃዎችን ከፍቼ ተመልሼ መጥቻለሁኝ። እንግዲህ እንደምታዩት እዚች ጋር 250 ሚሊ የነጭ ሽንኩርት መፍጫ ናት። በቻርጅም አርጋችሁ ትፈጫላችሁ፣ እንዲሁም ደግሞ ቀጥታም ከሶኬት ጋር አገናኝታችሁ ይፈጫል ማለት ነው። ይሄኛው ክችን ውስጥ ስልካችሁን አስቀምጣችሁ ቪዲዮ ለመስራት የስልክ ማስቀመጫ ነው። 3110 ነው። ይሄኛው ያው ኳሊቲ ብዙም አይደለም፣ ግን ምንም አይልም። እዚህ ጋር የታሸገው የምታዩት ራሳችሁን በራሳችሁ በእጃችሁ ቪዲዮ የምትቀርጹበት ነው። ቅድም በፎቶ ታይቻችኋለሁ። ይሄኛው ብዙም ኳሊቲ አይደለም። ያው ከፈለጋችሁ ግን መግዛት ትችላላችሁ። በጣም ርካሽ ነው። ርካሽ ነው ስላችሁ ብዙም አይደለም። በኢትዮጵያ 500 ብር ነው። ከፈለጋችሁ ሞክሩ። እንግዲህ እዚች ጋር ብሮች አሉ። ይሄኛው የእጅ ብራስሌት ነው። እኔ 2 ሜጣሊያን ነው ብዬ የገዛሁት፣ ግን ይሄኛው የእጅ ብራስሌቱ ቆንጆ ነው። ይሄ የቻይና ብር ነው፣ ግን ተጽፎበታል 925 ማለት ነው። እነዚህ የጆሮ ናቸው። 1 ግራም ናቸው። በጣም ቆንጆች ናቸው። እነዚህን ስገዛቸው 24 ግራም ነበረ ጽሁፉ ላይ፣ ግን ያው እንደምታዩት ነው 24 ግራም አይሆንም። ወደ 16 ግራም ቢሆን ነው፣ ከዛ አይበልጥም ማለት ነው። ዋጋውም ተመጣጣኝ ነው። እንግዲህ እዚህ ጋር ኤርፎን ነው ልሞክር ብዬ ነው የገዛሁት። አልከፈትኩም፣ አላየውም ማለት ነው። አንዳንድ ጊዜ በጣም ከ190% ቅናሽ ሲወጣ ልሞክር ብዬ አንዳንድ እቃዎችን ዝም ብዬ ገዛለሁኝ። ይሄ ረዥም ኤርፎን ነው። ቪዲዮ ሲሰሩ ለድምፅ የምትጠቀሙት ነው። ቆንጆ ከሆነ ሌላ ጊዜ ቪዲዮ ሰራላችኋለሁ ማለት ነው። በብዛት እንግዲህ ያዘዝኩት ጫማዎች ናቸው። የጫማ ፕሮግራም ነበረኝ። በጣም ቆንጆ ቆንጆ ጫማዎች ናቸው። ከምነግራችሁ በላይ በጣም ቆንጆች ናቸው። በጣም ደስ ብሎኛል። እናንተም ከፈለጋችሁ ገብታችሁ ከቲሞ ላይ ግዙ። በተለይ ደግሞ ነጠላ ጫማ 1 ጨምሬ እገዛለሁ ብዬ አስባለሁ። በጣም ቆንጆ ናት። እዚህ ጋር የምታዩት ሂል ጫማ ነው። ብዙ ተረከዙ ከፈል አይደለም፣ ግን በጣም ቆንጆ ነው። በርገንዲ ከለር ነው። እነዚህም አያችሁ በጣም ቆንጆዎች ናቸው። እጅግ በጣም ቆንጆዎች ናቸው። በአሁኑ እንግዲህ ተሳክቶልኛል ማለት ነው። እነዚህ ጫማዎች እንግዲህ እነዚህ ሁለቱ አንድ ላይ ያረኳቸው ነጩና ጥቁሩ በኢትዮጵያ ብር 2200 ብር ነው አንዱ ጫማ ማለት ነው ዋጋው ስትቀይሩት። ከነዚህ ውስጥ ውድ ጫማ ይሄ ቀዩ ጫማ ነው።
ይሄኛው ጫማ 3800 የኢትዮጵያ ብር ነው። ያው ወደ ኢትዮጵያ ስቀይር ማለት ነው ብሩን። ይሄኛውም ከቀዩ ጋራ ዋጋው ተመሳሳይ ነው። እችኛው ማለት ነው በጣም ቆንጆ ናት። እንግዲህ ሁሉም በጣም ቆንጆች ናቸው። በዛሬ ተሳክቶልኛል። አያችሁ ተረከሳችሁ። እስቲ ደግሞ ከታች ገልብጬ ላሳያችሁ እያንዳንዱን እንድታዩ ብዬ ነው። አንዳንድ ጊዜ ያው አያችሁት በጣም ንጹህ ጫማዎች ናቸው። በጣም ቆንጆ ጫማዎች ናቸው። አንዳንድ ጊዜ ተረከዙ ከታች የተበላ ጫማዎችም ታገኛላችሁ። ከቲሞ ላይ ገጥሞኛል። እኔ ግን በአሁኑ ተሳክቶልኛል ማለት ነው። በጣም ቆንጆ ጫማዎች ናቸው። እዚህ ጋር ይሄኛው ነጩ ጂንስ ነው፣ ጂንስ ሱሪ ነው። እዚህ ጋር ደግሞ ጂንስ ጉርድ ቀሚስ ነው። ያው ኢትዮጵያ ይበርዳል። ጂንስ ነገር በጣም ቆንጆ ነው። ብዙ ጂንስ ቀሚሶችን ገዝቻለሁ በነገራችን ላይ። ከዚህ ጋር 5ኛ ነው ይሄ። በጣም ቆንጆ ነው። ከቴሞ ላይ ጂንስ ስትገዙ በጣም ቆንጆ ነው። እኔ በጥቁር በነጭ በቀይ ገዝቻለሁ። እንዲሁም ደግሞ ይሄ ትንሽ ለየት ይላል። በዚህም ገዝቼ ነበር ግን ጨምሬ አንድ ገዝቻለሁ። ይሄኛው ጡት ማሻ ነው። ጡት ማሻ በጣም ቆንጆ ነው። 3 ፍሬ ነው። ይሄ 3 ፍሬ ወደ ኢትዮጵያ ሲቀየር 1000 ብር ነው። እንግዲህ አንዳንድ ጊዜ እኔ እቃ ስገዛ ወደ ኢትዮጵያ ቀይር ነው የሚገዛ። ምክንያቱም ዋጋ ብዙ ከሆነ አልገዛም ማለት ነው። እንዴት አያችሁት? እስቲ ቆንጆ ነው? በኮመንት ታሳውቁኝ። ከኔ ጋር ስለነበራችሁ አመሰግናለሁ። ሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛው